እና እኔ አብዛኛውን ጊዜ ተዘጋብኝም ቻናል በተወኩትም ቻናል አሁንም ቢሆን ለምንዱ አላውቅም ስለ መዳም ቅመሞች ነው አብዛኛውን ጊዜ ብዙ ጊዜ የማወራው ማለት ነው። እና ጥማችኋል ያለውን እውነታ ነው ወደ እናንተ ማደርሰው። ያ ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ ቻናሌ ተከታዮች በያላችሁበት የዓለም ዳርቻ አላህ ሱብሃነሁ ወተዓላ ጥበቃው እዝነቱ ከእናንተ ጋር ይሁን እያልኩኝ ዛሬ ኢንሻአላህ አንዳንድ አይዲያዎችን አንስቼ ወደ እናንተ መጥቻለሁ ማለት ነው። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ ፕሊዝ። አሳድጉኝ፣ አይከፈልበትም። እኔም ከዩቲዩብ ተስፋ አልቆርጥም ብያለሁኝ። በቃ ይዘጋብኛል፣ እተወዋለሁ፣ ይበላሻል፣ እንደገና ከፍታለሁ። በቃ ከዩቲዩብ ተስፋ አልቆርጥ ብያለሁ ማለት ነው። እና እስኪ አበረታቱኝ ኢንሻአላህ። እውነት ከፍሎኝ ቢያቅ ኑሮማ እኔ እንጃ እንዴት እንደምሆን። ይሄን ገና ሳልቀምስ እኮ ነው እኔ እንደዚህ ተስፋ ላለ መቁረጥ በቃ የምታገለው። እንዴ ቀምሰው ከፍሏቸው የተዘጋባቸውማ ጭራሽ ተስፋ ሊቆርጡ በጭራሽ አይገባቸው ማለት ነው። እኔ ግን ገና በባዶ ራሱ በቃ ዩቲዩብ መስራት ህልም አለኝ ከበፊትም እዛ ውጭም እንዳለሁኝና ኢትዮጵያ ገብቼ ሰራለሁኝ ብዬ እዛም ከፍቼ ነበር። እዛም ሲበላሽብኝ ስከፍት እዚህም እንደዚሁ ሲበላሽብኝ ስከፍት ነው። እና አሳድጉኝ፣ በዚህ አበረታቱኝ ኢንሻአላህ። ተስፋ አልቆርጥም። ተስፋ ያልቆረጥኩበትም ምናልባት ለኸይር ይሆናል ማለት ነው። እና የዛሬው አይዲያዬ ምንድን ነው? አብዛኛውን ጊዜ እኔ ያው ስለ መዲያም ቅመሞች ነው የማወራው። እኔም የመዲያም ቅመም ነበርኩ። ስለ አንድ መዲያም ቅመም እቆረቆራለሁ። በቃ እሷ ያሳለፈችውን እያሳለፋችሁት ያላችሁትን እኔም አልፌበታለሁ እና ከተሞክሮዬ ለነ መዲያም ቅመሞች ማስተላለፍ ማድረስ በጣም ደስ ነው የሚለኝ። ሀቂቃ ቪዲዮ ልስራ ብዬ ስነሳ ለራሴ እስኪ ምን አይነት እይታ ይኖረዋል ምናምን ብዬ አጭበርብሬ ምናምን አይደለም፣ እውነታና እውነታ ይዤ ለመዲያም ቅመሞች አይተውት ምን ይጠቀሙበታል፣ ምን ይገነዘቡበታል የሚለውን ነው ማለት ነው አስቀድሜ የማስበው ገና ለገና ቪዲዮ ልስራ ብዬ ሳስብና ኢንሻአላህ ሀቅን ይዤ ወደፊት እጓዛለሁኝ። በውሸት ቪዲዮ ወይም በማጭበርበር ቪዲዮ አልመጣም። ያው እይታ ያለው ውሸት ድራማ ምናምን ቢሆንም እንደዛ ግን የመስራት አላማ የለኝም ማለት ነው። እና ምን ልላችሁ ፈልጌ ነው ውድ የመዲያም ቅመሞች ኢትዮጵያ ስትመጡ መቼም ወደ ሀገር ለመግባት ስትወስኑ ድንገት የመጣችሁ ሲቀር ግን አስባችሁበት ኮንትራታችሁን ጨርሳችሁ አስባችሁበት በዚህ አመት ልግባ በዚህ ቀን ልግባ ብላችሁ ያሰባችሁ ለእጄ ይሄን ያህል ወረት የሆነ ገበያ የምጀምርበት ይሄን ያህል ይበቃኛል ምናምን ብላችሁ አስባችሁ ምናምን ነው መቼስ የምትመጡትና ግን እዚህ ከመጣችሁ በኋላ አንዳንዶቻችን ልበል ወይ አንዳንዶቻችሁ ያሰባችሁት እንዳላሰብነው ነው የሚሆነው ማለት ነው። እዛ ሀገር ያወጣነውን ፕላን እዚህ ስንመጣ እርስት ነው የምናደርገው። በቃ እዛ ሁነን ያሰብነውን ፕሮግራም ሁላ እዚህ ስንመጣ እንረሳውና ያንን የሱቅ እንጀምርበታለን ወይም ስራ እንጀምርበታለን ብለን ያሰብንበትን ብር ከሳምንት እንኳን አያደርሰንም፣ እለምለም እናደርገዋለን። ወዲያው እንደመጣን በጭራሽ አይታወቀንም። እያረፍኩ ነው የማወራውና ወዲያው እንደመጣን ሀቂቃ ምንም በቃ ብሩ ያልቃ አይመስለንም። እንጂ ወላሂ አውዙ ቢላሂ ነው የሆነ በቃ እጃችን ይበላናል ማለት ነው። አውጡ ነው የሚለን ከባንክ ስንመዝ በቃ ላልሆነ ለሆነው ከዛ ያ ብር ይመናመናል ማለት ነው። ወረት እንይዝበታለን፣ ስራ እንጀምርበታለን ያልነው ብር ያልቃል። ማያልቅ የለም። በወር አይተካለትም። እዛ ሀገር እንኳን በወር የወሩን ብናጠፋ የወሩ ይተካል። እዚህ ግን አንዴ ከተቋረጠ የወር ደሞዛችን ያረቡ ሀገር በቃ ተቋረጠ ነው እና መተኪያ የለውም። በቃ
አይተካም። ከዛው ከማይተካው ላይ እኛ ደግሞ ለወረት ስራ ለመጀመሪያ ብለን ያሰብነውን ዝም ብለን እናወጣለን። በየሳምንቱ ባንክ ቤት ነው። አንዳንዴ ባንክ ቤቶቹ ራሱ ይታዘባሉ ማለት ነው ሀቂቃ። እና እንደዛ እስኪሆን ድረስ ስለምለም እናደርግና በኋላ ውዶችዬ ወዲያው ፍሬሽ እንደመጣን አይታወቀንም። ዘመድ ጥየቃ እንሄዳለን። ምን ይዤ እንላለን። ያንን ብር እናወጣለን። በወይ ብር ይዘን ነው የምንሄደው፣ ወይ ደግሞ የሆነ ነገር ገዝተን እንሄዳለን። ጓደኛ ጥየቃ፣ ወዳጅ ጥየቃ ዘም ብለን እንዞራለን። እና በዞርንበት ሰዓት ሁላ ብር እያበካንና እያጠፋን ነው የምንሄደው የምንመጣው። በቃ ታክሲ ላይ እኔ ነኝ ከፋይ እንላለን፣ እኔ ነኝ ጋባዥ እንላለን። አይታወቀንም በጭራሽ ምንም። እኔ በኋላ እኮ ይቸግረኛል ያልቃል አንልም። እና ግን ያልቃል። በኋላ ትዳር መያዝ አለ። ትዳር ያልያዛችሁ ጎጆ መያዝ አለ። መታችሁ ትዳር ላይ የምትገቡ ቢሆን ራሱ ለጊዜው ያ ብር ከጠፋ በኋላ ላይ ግን ያ ብር ያስፈልጋችኋል ማለት ነው። ከወንድ መከጀል በጣም ከባድ ነው ሀቂቃ። ሁሌ የወንድን እጅ ማየት የካርድ እስከምታጡ ድረስ ደርሳላችሁ። የታክሲ እስከምታጡ ድረስ በቃ ያንንም የታክሲውንም የካርዱንም ሁሉን ነገር ከወንድ ወንዱየው እንኳን ችግር የለውም ብሎ እሱ ምንም ላይ መስለ ይችላል። ችግር የለበትም ሁሌ ሊሰጣችሁ ይችላል። ግን እናንተ ሁሌ ደግሞ ከሱ መጠየቅ ለእናንተ በጣም ያሳቅቃል ማለት ነው። ከራሳችሁ አካውንት ላይ ብር ሊኖራችሁ ይገባል። በራሳችሁ ቦርሳ እንደፈለጋችሁ አውጥታችሁ ለፈለጋችሁት ትካር የምትተክሩበት ብር ሊኖራችሁ ይገባል። ስራ መጀመሪያው ቢያልቅ እንኳን አካውንታችሁ ላይ የተወሰነ ብር ሊኖር ይገባል። ሁሌ ከወንድ እጅ ወንድየው ባይሰለች እንኳን እናንተ መጠየቁን ትሰለቻላችሁ ሀቂቃ። እና ያ ከመሆኑ በፊት ምን ማድረግ ነው ያለብን? ከዛ ያልዝቀርነውን እቅድ ኢትዮጵያ ሄጄ በዚህ በይሄን ያህል ብር ይሄን እሰራለሁ፣ በዚህ አይነት ብር ይሄን ስራ ጀምራለሁ ያላችሁትን ቶሎ መታችሁ ያንን ስራችሁን መጀመር፣ ብራችሁ ሳይጠፋ በፊት የሆነ ስራ ከጀመራችሁበት እያደገ ይሄዳል። ለእናንተም እንደልባችሁን የምታወጡትና የምታስገቡት አታጡም። ወይ ደግሞ ስራ ካልጀመራችሁ አካውንታችሁ ላይ ማስቀመጥ፣ በቃ በየቦታው አለመዞር፣ በየአቅጣጫው ብር አለመበተንና ሀቂቃ በኋላ ላይ እጃችሁ ሲያጣ ሁሌ ከወንድ እንትን ስትሉ ይሰማችኋል። ያን ያጠፋሁት ብላችሁ እንደገና ወደ ኋላ ነው የምታስቡትና ያ ከመሆኑ በፊት ውድ የመዲያም ቅመሞች ስትመጡ ብር አታባክኑ፣ አስተውሉ። በየሄዳችሁበት አንጠልጥላችሁ አትሄዱ። ማንም ዞር ብሎ አያችሁም። ችግሯችሁ ብትደፉ ያችኮ ለኛ ይሄን ያህል ያመጣኝ ናት ይሄን ያረገች ናት ብሎ ማንም አያስብላችሁም። ማንም ገንዘባችሁ ብቻ ነው ሊያነሳችሁ የሚችለው ከወደቃችሁ ራሱ። እና ሰታችሁት አድርጋችሁለት ለማያመሰግን ሰው ወይ አጅር ለማያስገኙ ዝም ብሎ ሀብታውም ድሃውም ቤት ስንሄድ በብር ገዝተን የምንወስደው እቃ ሊኖር ይችላል። ብዙ ነገር ብር ልንሰጥ እንችላለን። በቃ ከአረብ ሀገር መጥቻለሁና ባዶዬን አልሄድም፣ ባዶዬን አልመለስም የሚል ነገር አለብንና ይሄን ነገር አስቡበት። በኋላ ይቆጫችኋል። እና በየሄዳችሁበት ብር አታባክኑ። ብራችሁን እዛ ውጭ ሀገር ሆናችሁ ያወጣችሁን ብላን እዚህ ሀገር መታችሁ መተግበር አለባችሁ ውዶቼ። ይሄን ይመስላል እንግዲህ የዛሬው ምክሬ። ያው ለእናንተ ይጠቅማል። እኔ ለመዲያም ቅመሞች በጣም የተለየ ክብር የተለየ ቦታ አለኝ እና እኔ ደረሰብኝ ወይም ምን ያየሁት ከሰዎችም ያየሁት ለእናንተ ትምህርት ይሆናል፣ እናንተንም እንዳትጎዱ ብዬ ስለማስብ ነው አብዛኛውን ጊዜ ብዙ ጊዜ ስለእናንተ ማወራውና ይጠቅማችኋል ብዬ ስለማስብ ነው። አይጎዳችሁም፣ አዎ ይጠቅማችኋል ብታዳምጡት ማለት ነው። ኢንሻአላህ አበረታቱኝ፣ አይዲያ ስጡኝ፣ ቪዲዮ እንሰራላችሁ የምትፈልጉትን ኮሜንት ላይ ጻፉልኝ፣ እሰራለሁ። አበረታቱኝ ፕሊዝ፣ አበረታቱኝ ውዶቼ። ኢንሻአላህ
ከዩቱብ ተስፋ አልቆርጥ ብዬ የታገልኩ ነው እና አላህ ከቅዴ እንዲያደርሰኝ ደግሞ የእናንተ ድጋፍ ያስፈልገኛል። ከአላህ በታች ማለት ነው። አሳድጉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።